ሲኤስሲ ኢትዮጵያ ቲቪ ተከታታዮቻችን እንኳን ደስ አላችሁ። ዛሬ ወደ እናንተ የመጣሁት የአንዳንድ ጉዳይ በጣም የሚያጠያይቅና የሚያነጋገሩ የነበሩ ንግግሮች አሉና የተለያዩ ጥያቄዎችን በስልክም በተለያዩ ሁኔታ ወደኛ ይመጡ አልነበረ። ስለዚህም ጉዳይ ዛሬ የምናወራው አንዳንድ ነገሮች ቢኖር የሚል ቀጠሮ ሰጥቻችሁ ነበር። በዚህ መሰረት ዛሬው ሲኤስሲ በኢትዮጵያ ቲቪም ቀጠሮ እንደሚኖረን ነግራችኋለሁና እኔን ልናወራ ነው የመጣሁት። ካሉን እንግዶች ጋርም አንዳንድ ነገሮች ጥያቄም ቢኖር መልስም እየሰጠው እንደዚያ ቃል የሚሄድ ይሆናል። ተከታተሉ። እሺ፣ አመሰግናለሁ። እኔ ያሉኝ ጥያቄዎች አሉ። አንደኛው ጥያቄ ስለ ብድርና ቁጠባ አጠር ያለ ማብራሪያ እንዲሰጡኝ እጠይቅዎታለሁ። አመሰግናለሁ። እንግዲህ እግዚአብሔር ይባረክ። ስለ ብድርና ቁጠባ በተመለከተ ብድርና ቁጠባው የብድርና ቁጠባው ግልጽ የሆነው ነገር እንዲታወቅ የምፈልገው ብድርና ቁጠባ የተቋቋመው ለሚኩራ ክፍለ ከተማ ወረዳ 10 ህብረ ስራ ማህበር ላይ ዛው ህብረ ስራ ማህበር ላይ የተቋቋሙ ሰዎች የተቋቋሙበት ውስጣቸው ብዙ ምኞትና ሐሳብ ቢኖርም ድርጅቱ ግን የተደራጀው መበደርና ማበደር ላይ ብቻ በተመለከተ ነው። ከዚህ ውጭ ያለው ነገር እኛ ብንፈልግ እንኳን ያደራጀው አካል አይፈቅድም፣ ህጉም አይፈቅድም፣ አዋጁም አይፈቅድም። አዋጁም የሚጠቁመው መበደርና ማበደር ተመለከተ ነው። በዚህ ላይ አንድ አመት ብድሩን ሂደት ከሄድን በኋላ ሰዎች ብድርን የሚወስዱ ሰዎች ያው ሲወስዱ ደስተኛ ናቸው። ሌሎቹ ደግሞ ብድር የወሰዱ ሰዎች ደስተኛ ቢሆኑም ብድር ያልወሰዱ ሰዎች ደስተኛ ስላልሆኑ ያመጡት ሐሳባቸው ምንድነው? እኛ ብድርና ቁጠባ ላይ ያለን ሰዎች ገንዘባችን እንዲመለስ እንፈልጋለን፣ አንፈልግም ብድር አሉ። የተወሰኑ ሰዎች ቀድሞ ከነበሩ ሰዎች ብድር ያልወሰዱም ገንዘባቸው ተመለሰ። ገንዘባቸው ተመላሽ ያልተደረገላቸው ሰዎች ደግሞ ወደ አንዳንዱ ድርጅቶች ጋር ጉዳይ ስላለን ወደዛው ትራንስፈር እንዲደረግ አሉ። እንደዛም ሆነ ግን አብሶ ትንንሽ ሰዎች ወደ 6000 ብር ብቻ የቆጠቡ ሰዎች ቀሩና ያው 6000 ብር ብቻ ቆጥቦ ያልጨመሩ ሰዎች አሉ። ወደ 40 ሰው የሚያይሉ ሰዎች 125000 ብር ነው የቆጠቡት ወደ 40 ሰው የሚያክሉና እነዚህ ሰዎች ግን ብድርም የወሰዱ ወደ 20 የሚሆኑ ይመስለኛል። ወደዛ ደረጃ የሚሆኑ ማክሲመም 20 ሰው ብድር ወሰደ። ሌሎቹም ደግሞ 20 ሰው አካባቢ ያሉ ብድር ያልወሰዱ ሰዎች ገንዘባቸው ተመላሽ እንዲደረግላቸው ሲፈልጉ ገንዘባቸው ተመላሽ ተደረገ። ወደ 290 ሰው አካባቢ የሚሆኑ ደግሞ ብድር ለመውሰድ ያንን ቀድሚያ ክፍያ 125000 ብር 1/4ኛውን መክፈል ስለማይችሉ በ6000 ላይ እዛው ቆመ። ያው በ6000 ላይ ሲቆም እዛው ላይ 6000 ላይ የሚቀነሱ ብዙ ነገሮች አሉ። ለምሳሌ ህብረ ስራ ማህበሩ ወንበሮች አሉ፣ ቢሮዎች አሉ፣ ለሰራተኛ የሚከፈል ደሞዝ አለ፣ የተለያዩ መቋቋሚያ ማደራጃ ከ6000 ሰው ብር ተቀንሷልና ለምሳሌ 6000 ብር ቆጠበ ሰው እነዚህ ተቀናንሰው መጀመሪያ ወጡ ወጪዎችን የወረቀት ወጪ ሁሉ ተቀንሰው ወደ 4000 ምናምን የሚያይል ብር ከ6000 ብር 4500 ወይም 4700 አካባቢ ይመለሳል ወደ ግለሰቦቹ ማለት ነው። እና እርሱ ብር 6000 ብር ላይ ያውሉ ተቀንሶ 4000 ምናምን መውሰድ አንፈልግም የሚሉ ሰዎችም ብዙ ተጨቃጭቀዋል። በቃ ይበቃናል መልሱም ያሉ አሉ። ጭቅጭቅም የማንፈልግበት ጊዜ ከኪሳችንም ሆነ 6000 ብር ለምሳሌ ወንድማችን እዚህ ጋር የህብረት ስራ ማህበር ላይ አባል ነኝ ወይም ኮሚቴ ነኝ የሚል አንድ ወንድም አለ፣ አጥናፉ የሚባል ወንድም አለ። ፓስተር አጥናፉ እንለዋለን እኛ ያለን ነገር ስለነበረ ቸርቹን እንኳን የት እንደሚመራ ባናቅም ያው ወንድማችን ፓስተር አጥናፉ ብሎ ነው ተመዘገበው እኛ ጋርና ሲመዘገብ የሰጠን ገንዘብ 6000 ብር ነው። 6000 ብር ከፍሎ ከዛ በኋላ ደግሞ ቸግሮኛል ወይም ምክንያት አለኝ ይበል 20000 ብር ከኔ በግል ሲወስድ ከድርጅት ጋር የሚገናኝ ጉዳይ ስላልሆነ በቃ 6000ም እንደተጠበቀ ኖረ። ከዛ በኋላም ደግሞ ጠፋ ቆየ። ከዛ በኋላ ተቆየ በኋላ
መጣ። እንደገና አባል ነኝ አለ። አባልነቱ ላይ እናወስወግደው እኛ የሚጎዳንም ነገር የለም፣ ብድርና ቁጠባ ላይ ነው። በዛ ላይ ቆየ። ብድር ፈለገ። ብድር ያው በቀላሉ 6000 ብቻ ስለቆጠበ የሚሰጥ ነገር የለም። ያም ራሱ ሆነ ግጭት ተፈጠረ፣ ተጋጨን። ያው የገንዘብ ጉዳይ ስለሆነ እንግዲህ ሰዎች በፍላጎታቸው ሳይሆን ህጉና ደንቡን የህብረት ስራ ማህበሩን ህግና ደንብ በፈለገው መልኩ ነው ብድር የሚሰጠው። ስርዓቱን በጠበቀ መልኩ ብድር ይሰጠዋል። ያም ሳይሆን ቀረ። ያም ቅም ተቆጠረ። እኔ ኮሚቴ ሆኜ ቀድሜ መውሰድ ሲገባኝ አይነት ነገር ሆነ። በዚህ አጋጣሚ የሪል ስቴቱ አባል ነኝ እዛም ኮሚቴ ነኝ ብሎ ከአንዲት ሴት 500 ሺህ ብር አንደኛ ደረጃ አባል እንድትሆኝና ከአገልጋዮች ጋር ቤት እንድታገኝ አደርጋለሁ ብሎ ብር ተቀበለ። ከተቀበለ በኋላ ብሩን ከሴትዮ ተቀበለ እንጂ ወደ ድርጅቱ አካውንት አላስገባምና ይሄ አጨቃጫቂ ሲሆን ጠፋ። ከ6 ወር በላይ ከጠፋ አንድ ሰው አባል ህጉ ምን ይላል? እንደ ማህበሩ ላይ እንደ አባል አይቆጥረውም። አይደለም ኮሚቴ አባል አይደለም ስለምለው ይህ ወንድም ተቀንሶ በእርሱ ቦታ ላይ ሌላ ሰው ተተካ ማለት ነው። ያቺ ሴት ደግሞ እንደገና ለእርሱ ነው የሰጠችው፣ እኛ ምን አገባን ብለን ትተን ነበረ። ለእናንተ ድርጅት ስም ስላስገባሁኝ በድርጅታችሁ ስም ስላመንኩት የድርጅታችሁ ኮሚቴ ነው ብዬ ስላስገባሁኝ የግሉ አካውንቱ እንኳን ቢሆን ገንዘብ እንዲመለስ ይገባል ብላ ጥያቄ ባቀረበችው እኛ ለማስተካከል ለመነጋገር ያው ቤቱም የምትወስድበት ጊዜ ስላልደረሰ ያው እስከዛው እንጠብቃለን በሚልም ቆየን። ያው አንዳንድ እውቀቶች እንዲኖርም አልተፈለገም። ወንድማችንን በቀስታው እንደው አሁን ባይኖርም ቀስ በቀስ ወደ ድርጅቱ ገቢ እንድታደርግ የሚል አለ። ይሄ 500 ሺህ ብር በሪሲቲም አስፈላጊ ሆኖ ከተገኘ ማሳየት ይቻላልና በመቀጠልም እታችን እዚህ ጋር ገነት የምትባል አለች። እታችን ገነት የምትባል ወንድሟም እንደዛው ዳዊት ፈይሳ ገነት ፈይሳ ይባላሉና እነዚህም ሰዎች በእኛ በኩል ብዙ ሰው አስገብተናልና አሁን እኛ ጋር የገባውን ገንዘብ ላይ የሚለው ጥያቄ ሲነሳ ያው ገንዘቡ መመለሳቸው ግዴታ ነው። ወደ እነርሱ ወደ ገነትና ወደ ዳዊት የገባው ገንዘብ ያስገባችሁ ሰዎች ካላችሁ በሚዲያችንም ሆነ በውስጥ ስልካችን ነገሩን ገንዘባችሁ እንዳይበላ። አሁን ይሄ ጩኸትና የተለያዩ ቴሌግራም ላይ መራሮጥ ማለት ከዛ ብር ለመትረፍ ተፈልጎ ይሆናል። እኛ እንግዲህ ህዝቡ ካልፈለገ ካልጠየቀ እኛ እንጠይቅ። ህዝቡ ግን ገንዘቦችን እሱ ጋር ነው ያስገባነው ብሎ እኛ ጋር ካመለከተ እኛ ማስተካከል አለብን ነገሮች የምንችለውን አይ እናስተካክላለን። ካልሆነም ደግሞ ከጎናችን ነውና በህግ እንዲጠየቁ እናደርጋለን እነዚህ ሰዎች ማለት ነው። ሌላው ለምን እኛ እኮ በዘጻት ስም ነው ያስገባነው ገንዘብ በዘጻት አካውንት ባናስገባው እንኳን የክርስቲያን ድርጅት ነው በማለት በዘጻት ነው ያስገባነው የምትሉ ሰዎች አላችሁ። እንደዚሁም የተለያዩ ሰዎች አካውንት ላይ ያስገባችሁ ሰዎች ያንን አካውንት ያስገባችሁትን አካውንት ነው እንጂ ማየት ያለባችሁ ዘጻት የለውጥ ሪል ስቴት ላይ ያስገብተናል ያ አባል ስለሆነ መሪ ስለሆነ ኮሚቴ ስለሆነ ስለሚቀር ድርጅቱ ላይ ቅርብ ኃላፊ ስለሆነ የሚባል ነገር አይሰራም። እንደዚህ ለምን ከዚህ ቀደም እኛ በብዙ አጠጋግተን አሸጋግተን ለማስተካከል ብንሞክርም በግል ነው መጠየቅ ያለባችሁ እና ይሄ ነው። ሌላ ደግሞ ብድርና ቁጠባ ላይ ቆጥበን እኮ ብድር አልወሰደንም ብድር ከለከላችሁ የምትሉ ሰዎች ካላችሁ እንደዚሁም በግል ነው የምትጠይቁን። አንዱ እሱ ነው። ስለዚህ አሁን ለዚህ የተሰጠኝ መልስ የሚሰጠው ብድርና ቁጠባ የተቋቋመበት ዓላማ ወረዳ ሜዳችሁ ጠይቁ፣ እኛ ጋርም አለ። ሌላ ደግሞ ያደረገነው በቅርብ ምንድነው እጃችን ላይ ያለው የብድርና ቁጠባው መዝገብ ባር መዝገብ የወረዳ ኃላፊ የህብረት ስራ ማህበሩ ባለበት የክፍለ ከተማ የህብረት ስራ ማህበር ኃላፊ ባለችበት የወረዳ ሌሎችም አመራሮች የህብረት ስራ ማህበር አመራሮች ባሉበት እንዲሁም ደግሞ የኛ ድርጅት ስራ አስኪያጅ ባለበት ሁለተኛ ደግሞ በቢሮ ኦዲተሮች የልዩ ኦዲተሮች ባሉበት እኔ እንኳን አልነበርኩ እንጂ መዝገቡን ወረዳው ይዞ ሄዷል፣ ለአጣራ ይዞ ሄዷል። ባለፈውም ስብሰባ አልተደረገበት ምክንያት የጠራው ወረዳ ቢሆንም ይህንን መዝገብ አጣርቶ የሚመለከተውና የማይመለከተው በህብረት ስራ ማህበር በተመለከተ ማን ነው የሚለውን ሊለይ ነው ይዞ ሄደው። ከዛ ውጪ ያሉ ሰዎች የሚረብሹ ለምሳሌ አባል ያልሆኑ እዚህ ቦታ ላይ ገንዘብ ያልከፈሉ የገንዘብ ልክና ክፍያው አለኝ ብሎ ማቅረብ የማይችለው አጥናፉ አመዬ 6000 ብር ነው የከፈለው። 6000 ብር የከፈለው 6000 ብር እጥፍ 500 ሺህ ብር የግለሰቦች ስለተበላ
እኛ ጋም ደግሞ እሱን የሚከፍልበት ገንዘብ ልክ ስለሌለ ስለዚህ ነው እንትን አልነው። አጥናፉ አመየ የማንን ገንዘብ እንዳስከፈልክና ብራቸውን እንደወሰድክ በቴሌግራማችን ላይ ምን ለቀቀውናል። ሌሎቹ ደግሞ ገነትና ዳዊት እንደዚሁ የምንለቀውናል ማለት ነው። ለምንድነው እነዚህ ወንድሞች የኛንም ስም በሚዲያ ያነሱ ስለሆነ በሚዲያ መናገር ስላለብን እንጂ ሌሎችን ስም ልናነሳው ስማቸው ልንጠራ ፈቃደኛ አይደለም። እነዚህ ሰዎችም ማቅረብ ያለባቸው ማቅረብ ነው። ሌሎች አላችሁ ገንዘብ እኛ ጋር ደረሰን ከተቆረጠ በኋላ ሌላ ጊዜ ገንዘብ ለማስገባት ወደ ባንክ ደን ስለምናስገባ ብላችሁ ትልልቅ ሰዎች ስለሆናችሁ አከብረናችሁ ገንዘብ ሳታስገቡ ሪሲት ብቻ ተቆርጦ ይዛችሁ ሄዳችሁ ሪሲቱን ይዛችሁ ሄዳችሁ አንደኛ ውል ከኛ ጋር ተዋውላችሁ ሪሲቱን ከወሰዳችሁ ገንዘቡን ማስገባት ሲገባችሁ ገንዘብ ያላስገባችሁ ሰዎች በአስቸኳይ ሪሲታችንን ተመልሱ። የኛን ሪሲት በኦዲት ላይ ሲታሰብ በኦዲት ውጤት ላይ ነው የሚያዘው። ምክንያቱም ከፍሏል ብለን ሪሲት ተቆርጧልና እነዚህ አይነት ሰዎች ብዙ ስለተገኘ በራሳችን ፈቃድ የፈቀድናቸውም ሰዎች ስላላችሁ ሳታስገቡም እንደገና ቤት ስንሄድ ስንነጋገር ይሄ ነገሩ እንዴት ነው ብለን ደንቡን ስናይ እዚሁ ሪሲት ከተቆረጠ በኋላ እንደዛ አይነት ሰዎች አላችሁ። ስለዚህ እናንተ ድርጅቱን ማትፈልግ ሆነ ውሉንና ሪሲቱን አምጥታችሁ ማስረከብ ብቻ ነው ከናንተ የሚጠበቀው። አምጥታችሁ ሪሲቱን ታመጣላችሁ፣ ውሉን ታመጣላችሁ፣ ከናንተ ጋር ያለው ውሉን ቦርድ እናደርጋለን። በዚህ አካሄድ ነው የምንሄደው። ይሄ ነው ለምን ገንዘብ ወስዶ አንድ ሰው በሪሲት ነው ገንዘብ የሚታየው። ሪሲት ተቆርጦልክ ከኛ ዘጻት ሪል ስቴት ሪሲት አግኝተክ ወይም ብድርና ቁጠባው ሪሲት አግኝተክ ገንዘብ ግን ሳትከፍል ያርከው የባንክ ሪሲት ለኛ ያልሰጠህን ያ ወንድም ካለ እንድታመጣ ነው የሚፈለገው። ይህንን አምጥተ ካልሰጠ ደግሞ በእኛው ላይ ምንድነው ያንተ ፋይል ላይ የሚያያዝ ሰነድ አለ። ያ ሰነድ ሲታይ ደግሞ የሰጠው ሰራተኛም የተቀበልከው አንተም ከማጭበርበር ወደ ኋላ አትልም። ይሄ ነው። ሌላው እያንዳንዱ ፋይል በእጃችሁ ያለው ውል በእጃችሁ ላይ ነው ያለው። ውሉ የወሰዳችሁት ውል በእጃችሁ ያለው ውል መሰረት እንጂ ቤት የምንሰራው ከውል ውጭ አንሰጥም። ለምሳሌ ዘጻት የለውጥ ሪል ስቴት አባላት ከናንተ ጋር ምን አይነት ግጭት አለን? እኛ ለምንድነው የተለያየ ችግር የሰማችሁ ከጎናችን ማትቆሙትና በአግባብ ክፍያችሁ ማትከፍሉት? እናንተ እኮ በውላችሁ መሰረት ክፍያ ካልከፈላችሁ እኛም በውላችን መሰረት እኮ ቤት እናስረክባችሁ። ሌላ ደግሞ የብድርና ቁጠባዎቹ እንዲህ ብለናል። ዘጻት የለውጥ ሪል ስቴት ላይ ገንዘብ የከፈሉ ሰዎች ሙሉ አጠናቀው ከፈሉ 357 ሰው አጠናቆ ሙሉ ጥሩ የከፈሉ 357 ሰው 4100 ሰው መካከል ክፍያው የከፈለው በትክክል 357 ሰው 357 ሰው ሙሉ አጠናቀቁ ከከፈለ ካለን ይዞታ ቤት ሰርተን ባስቸኳይ የምንሰጠው ለ360 እና 57 ሰው ብቻ ለጨረሰ ሰው ነው። ሌላውም ተራው በተራ እየሰራ ነው እያስረከበን የምንሄደው እንጂ እናንተ እኛ እየተዋጋን ያለው ይሄንን ለመለየት ነው። ጭቅጭቅን የተነሳው ለ367 ሰው ቀድመን የምንከፍለው ክፍያቸው በትክክል ስለከፈሉ ቀድመን ቤት ሰርተን ማስረከብ አለብን ከሚለው አንፃር ነው ጭቅጭቅ የተነሳው። ለዛ ጭቅጭቅ ደግሞ እነርሱ ወደ ተወሰነው አካል የሆነ ቦታ ሄደዋል፣ ያልገባቸውም አካል የሆነ ቦታ ነው። ለምሳሌ ወደ ህብረት ስራ ማህበሩ ጋር ስመለስ የህብረት ስራ ማህበሩ ቦርድ በወቅቱ ያልገባቸው ነገር ቢኖርና በዘጻት ሪል ስቴትም ያልተግባባኑ ነገር ቢኖር ወደ ህግ ሄዱና በህግ ሄዶ እኛም በህግ ልንጠየቅ ተዘጋጅተን ባለንበት አባቶች ጣልቃ ገቡ። ተነጋገረን፣ ቁጭ ብለን አግባቡን አባቶች። በዚህ መሰረት የብድርና ቁጠባው ገንዘብ ይሄ ነው፣ አካውንቱም ይሄ ነው፣ ፈራሞችም እነዚህ ናቸው። አዲስ የሆነ ነገር የለም። በህግ የተጠናቀቀና በህግ የተያዘ ነው። የሪል ስቴቱ ጋር ብድርና ቁጠባው አባላት ከፈለገ ለሪል ስቴቱ ከፍሎ ይገባል እንጂ
ስሙ አንድ ነው በሚል መሳተፍ አይችልም። ሲጀመር ይህ ድርጅት አይደለም። ዘጻት የለውጥ ሪል ስቴት ብድርና ቁጠባ ራሱ በራሱ አዋጅ የተቋቋመ ነው። ሪል ስቴቱ ዘጻት የሪል ስቴት ደግሞ በራሱ የተቋቋመ በራሱ አዋጅ የተቋቋመ ድርጅት ስለሆነ የሚገናኝበት ምንም አይነት ስርዓትና ህግም ስለሌለው ሁለቱም በግል አመራሮችና በግል አሰራር የሚመራ ስለሆነ በዚሁ ነው የምንጨርሰው የሚል ስንጋጭ የኛ ገንዘብ ወደ ሪል ስቴቱ የገባ አለ። የብድርና ቁጠባ ገንዘብ ወደ ሪል ስቴቱ የገባ አለ። ይህንን ገንዘብ በምን መልኩ ነው ታዲያ የሚመለሰው? እንዴ ገንዘቡ ሲገባ የገባው በውል ስለሆነ በጽሁፍም ስለሆነ አያስፈልግም እንኳን ከዚህ ጋር ያለው ግንኙነት ከተባለ በጽሁፍ ገንዘቡ ይመለሳል እንጂ ግጭት የለም የሚል ተስማማን። ከዛ በኋላ አንድ ሐሳብ ላይ የደረሰ ነው። ይሄንን እንደተስማማን የሆነው የብድርና ቁጠባ ገንዘብ ካለ በሪል ስቴቱ ላይ ይውጣና ወደ ቦታ ይመለሳል የሚለው ነገር ከተነጋገርን በኋላ ተጨማሪ ሐሳብ ያለን ሄሊሱ ተጨማሪ ሰዎች ተጨምሮ አክሲዮን እንፈልጋለን። የብድርና ቁጠባ ውስጥ ያለን ሰዎች አክሲዮን ገዝተን ወደ ሪል ስቴት ፔሊሱ እንገባለን ሲል ፔሊሱ ከ51 ሰው በላይ ከሆነ ፔሊሱ ሼርን መሸጥን ማሳደግን ስለማይችል እንደ ፔሊስ ስለማይቀጥል ፔሊሱ ካፒታል በማሳደግና ሰዎች በመጨመር ወደ አክሲዮን ማህበር እንዲያድግ ተብሎ በዚህ አለቀ ማለት። እንግዲህ ይህንን የፔሊሱ አካባቢ ያሉ ሰዎችም ተስማምተዋል፣ የብድርና ቁጠባ አካባቢ ያሉ ተስማምተዋል። ሁለቱም ወገኖች ተስማምቶ ምን አደረገን? ፔሊሱ አባላት ተጨምሮ ወደ አክሲዮን ማህበር እንዲያድግ ብድርና ቁጠባነቱን ይዞ አስፈላጊ ሆኖ ከተገኘ እኛ ፔሊሱ የወሰደነው ገንዘብ ወደ ብድርና ቁጠባ በጥያቄው መሰረት እንዲመለስ። ለምሳሌ ብድርና ቁጠባ ላንተ የሰጠው ሪል ስቴቱን ለሪል ስቴት የሰጠውት ገንዘብ አለ ካለ ሪል ስቴቱ ጋር ገንዘቡን ብድርና ቁጠባ ከጠየቀ ሪል ስቴቱም ደግሞ የተቀበልኩት ገንዘብ ልክ ብሎ ይመልሳል። አጭር ነገር። አሁን ብድርና ቁጠባ ስራው ምንድነው? ራሱ መስጠት ማበደር ነው። የሚሰጠው በትርፉን ብድርና ቁጠባ ትርፍ ያገኛል። ለሪል ስቴቱ ቢያበድር በፐርሰንቱ መሰረት ብድርና ቁጠባው ትርፍ ያገኛል። ሪል ስቴቱም ደግሞ ከብድርና ቁጠባ ከተቀበለ ተጠቃሚ ይሆናል ማለት ነው። በገንዘቡ ስራውን ያስኬዳል። ይህንን አግሪሜንት እናፈርስ ከተባለ ታዲያ ይህንን አግሪሜንት እንዲፈርስ የብድርና ቁጠባ ገንዘብ ወደ ፔሊሱ የገባው ተፈርሞ በስርዓት እንደገባ በስርዓት ይወጣል። ይህ የሚወጣው ግን ጥያቄ ሲኖርና ቀድሞ የነበረው ንግግሮቻችን ሲስተካከል። ስለዚህ ሌሎቹም የወሰዱት የብድርና ቁጠባውን ገንዘብ እንደሚመልሱ እንዲሁም ፔሊሱ የወሰደውን ገንዘብ ይመልሳል እንጂ ፔሊሱ ሙሉውን ነው የብድርና ቁጠባ ጋር እንደዚህ ነው ወጣ ገባ ይላለው ማለት ሰጣ ገባ አያስፈልግም። ስለዚህ ብድርና ቁጠባ ገንዘብ ስንት ነው፣ የሪል ስቴቱ ገንዘብ ስንት ነው ተብሎ የሚታሰብበት ጉዳይ አይደለም። ብድርና ቁጠባ ራሱ ስንት ብር እንደሰጠ ለሪል ስቴቱ ያውቃል። ሰነድ አለው፣ ተፈርሞ ነው የሰጠው፣ ሪሲት አለው፣ ባንክ አለው። ወደ ዘጻት ብድርና ቁጠባ ተስማምቶ ባስገባው መሰረት ብሩ ይወጣል። ቀጥታውኑ ከብድርና ቁጠባ ወደ ሪል ስቴቱ የገባው ገንዘብ ተፈርሞ በፎርማ ስለገባ በፎርማ ይገባል። ስለዚህ ብድርና ቁጠባው ምክንያት ደግሞ ፔሊሱ የተጎዳበት አካሄድ ካለ ብድርና ቁጠባው ራሱ ይጠየቃል። የብድርና ቁጠባ ላይ ያሉ ሰዎችም የጎዱት ነገር ካለ ሪል ስቴቱን ይጠይቃል። ሪል ስቴቱም ይጠየቃል፣ ብድርና ቁጠባው ይጠየቃል። ሁለቱም ይጠየቃሉ። ድርጅት ናቸው። ወደ ግለሰቦች ጋር እንምጣ። ወደ ግለሰቦች ጋር ስንመጣ ከነ ጭምር ከብድርና ቁጠባ የወሰድኩት ገንዘብ አለ ከተባለ ከብድርና ቁጠባ የወሰድኩትን ገንዘብ ወይም የወሰደነውን ገንዘብ አንተ ጋር ይሄንን አይል ብር አለ፣ አንቺ ጋር ይሄንን አይል ብር አለ፣ ይሄው ስቴትመንቱ ይሄንን ያሳያል፣ ወይም ሪሲቱ ይሄንን ያሳያል፣ ወይም ባንክ ሲስተሙ ይሄንን ያሳያልና ይሄ ገንዘብ የምን ገንዘብ ነው? ትመልሳለህ? አትመልስም?
ሲጀመር እንደዚህ አይነት ጥያቄ ማስፈልግ አንተ ጋር አለ እኔ ጋር አለ ተብሎ ከታወቀ ገንዘቡ ይፈለጋል ከተባለ ይሄ ነው መልስ ነው። ገንዘቡ ይመለሳል። ገንዘብ የማይመለስበት ምክንያት ካለም ገንዘብ የማይመለስበት ምክንያት ምንድነው የሚል ወደ ማስጠንቀቂያ እንሄዳለን ማለት ነው። በዚህ ያልቃል። ገንዘብ መኖሩ ከታወቀ መጥፋቱ ነው እንጂ ከባዱ ገንዘብ ካለ የወጣው ገንዘብ ከታወቀ የወጣው ገንዘብ ደግሞ መመለስ አለበት። ይሄ ሌላ በፋይናንሻል በገንዘብ ጉዳይ ይቅርታ ማያስፈልግም፣ እርቅ ማያስፈልግም። በገንዘብ ጉዳይ ገንዘብ ጉዳይ በግል ግን የተጠቋቆርንባቸው ጉዳዮች ካሉ የግል ሰዎች ደረጃ ይቅርታ ተባብለን ነገሮቹ ለማስተካከል ይቅርታ እንባባላለን። እኔ አሁን ለምሳሌ የሰጠሁት 1 ሚሊዮን ካለ ለሰው ገንዘቤን ይቅርታ ሌላ ነው እንጂ ገንዘብ ሌላ። ገንዘብ እንደ ገንዘብ ይመለሳል፣ ይቅርታ እንደ ይቅርታ ነው የሚሆነው። ማንም ሰው ይቅርታ እያልኩ ገንዘቡን እመልሳለሁ ወይም ይቅርታ እያለኝ ገንዘቤን ይመልሳል እንጂ ገንዘብ ሰጥቼው ገንዘቤን በይቅርታ መቀየር አይችልም። ይሄ ቢዝነስ የንግድ ህጉ በይቅርታ የሚያልቅ በይቅርታ የሚገበይ በይቅርታ የሚተላለፍ ሲስተም የለም። ስለዚህ እናንተ ዘጻት የለውጥ ሪል ስቴት አባላቶች ቤቱን እንድንሰራ ከናንተ ጋር ውል ስናደርግ ውላችን ከናንተ ጋር ያለው ውል ምን ነበር የሚለው እናንተ በእጃችሁ እኛ በቢሮአችን ዶክመንታችን አለ። የሚዳኘን ዶክመንት ብቻ። ለምሳሌ እኛ ጋር 4000 ሰዎች አግሪ አድርጋቸዋል፣ ዶክመንት ውል አድርጋቸዋል። 4000 ሰዎች ብትመጡ 4000 ሰው ጋር አይደለም እኛ የምንነጋገረው። ዶክመንታችሁ አምጡ፣ ዶክመንታችን ይሄው እንደዚህ ይላል እኮ ነው። እኛ ጋርና እናንተ ጋር ያለው ውል እንጂ የሚናገረው እናንተና እኛ እንነጋገርም እንዳደሰው። ኦኬ። በዚህ መካከል እየረበሸን ያለን ሰዎች አለን። ምክንያቱም ይሄንን ያደርግ እናንተን እየቸገራችሁ አንዳንዶቹ ኃላፊነት ይሄ የኮሚቴ ቀበሌ ኮሚቴ አይደለም እና ይሄ የቢዝነስ ጉዳይ ስለሆነ በቀላሉ የከለን ሀብት የከለ ያውስል። ለምሳሌ እግዚአብሔር ያምጣው እኔ ቢሞት እኮ ፖሊሱ ደረጃ የነን ቦታ የሚይዘው ማን እንደሆነ ብታውቁ። እኔ አንድ ነኝ፣ ከነም ተከትሎ ደግሞ አንድ ሰው አለ፣ ከዛም ቀጥሎ አንድ ሰው አለ። ስለዚህ ማንንም ሰው ያስገባ 1 ሚሊዮን ካስገብት እንደሆነ ፖሊሱ ላይ ስለ 1 ሚሊዮን ይመለከታል። 2 ሚሊዮን አለኝ እዛ ካልኩ 2 ሚሊዮን ያስፈልጋል። ስለዚህ 2 ሚሊዮን እንጂ የምታወራው ምንም ተደራጅተህ ምንም ቢሆን ህግና ህግ ነው። ህግ ነው። በቃ ሰነድ ነው። ህግ ነው። ውል ነው። አንተ ውል ስትዋዋል እናንተ ውል ስትዋዋሉ ድርጅቱ እናንተን ውል ሲያዋውላችሁ እናንተም አምናችሁ ፈርማችኋል፣ እኛም አምነን አስፈርመናችኋል። ከውላችን ውጪ መሆን የምንችለው ነገር የለም። ይሄ ጩኸት ህጋዊ ሆኖ የከፈሉ ሰዎችን ጊዜ ለማበላሸት ያልከፈሉ የሚሮጡ ስለሆነ በቀር የምናደርገው ነገር የሚመለከተውን አካል ስብሰባ የምናደራጀውን ጠይቀናል። በትክክል የከፈሉ ሰዎችና በትክክል ያልከፈሉ ሰዎችን በአደባባይ አዳራሽ ላይ አዘጋጅተን ይህንን የከፈላችሁ ደረጃ እንዲህ ናችሁ፣ እናንተ እንዲህ ናችሁ፣ እንደዚህ። ሌላ ደግሞ ልንገራችሁ ወገኖች፣ ማቴዎስ ያዕቆብ ገንዘባችን በልተዋል ትላላችሁ። የማቴዎስ ያዕቆብ አካውንት ነው ወይ እናንተ ያስገባችሁት ነበረው? የባንክ አካውንት ማቴዎስ ያዕቆብ ላይ አካውንት ዘጻት የለውጥ ሪል ስቴት ብላችሁ አካውንት ላይ ያስገባችሁ ድርጅቱ እኮ ከዛ እናንተ ካስገባችሁ ገንዘብ በላይ የሆነ አቅም ያለው ድርጅት ነው። በዛ ሰዓት ቤቶች ይገዛል። በዛ በእናንተ ገንዘብ ቤቶች ስንገዛ ማቴዎስ ከኪሴ እጅ ቆጥሮ አይደለም፣ በህጋዊነት ህግና ደንቡ በጠበቀው ይህ ገንዘብ የድርጅቱ ገንዘብ ምን ተቀበለን ምን እንሰጣለን በሚል ተዋይቶበት በስርዓት በውል የተደረገ ነገር ስለሆነ የሚጠበቃችሁ ነገር ማድረግ እንጂ ብራችን የቱ ጋር ነው ለማለት እንዳትቸገሩ። ከአንድ 2 3 4 በላይ የሆነውን የድርጅቱ ቤቶች ልበል መሬቶች አላሳየናችሁ። ሩቅ ያላችሁ ሰዎች ግን ግልጽ እንደሆነላችሁ መሬቱ ለሚኩራ ብቻ 4 ቦታ ላይ ነው።
መሬት የተዘጋጀ። ይህንን ደግሞ ማንም ያውቃል፣ ህዝቡ ያውቃል፣ ጉብኝት ያደርጋል፣ ቼክ ያደርጋል። በክስ የተካሰሰን ያልናቸው አሉ፣ ዘጻት የተካሰሰ ያለው አለ፣ ዘጻት እየከሰሰ ያለው ጉዳዮች አሉ። እኛ እነዚህን እናንተን ጉዳይ ማስተካከል ትተን ስለ እኛ ለናንተ ግልጽ የሆነን ሚዲያ እያደራጀን እንዞር ወይ የምለው ጥያቄ እንደተጠበቀ ነው። አንደኛ ዘጻት የለውጥ ሪል ስቴት ላይ አባል አይደሉም። አሁን የረበሹ አሉት። ግልጽ እንዲሆንላችሁ የምፈልገው እዚህ ኮሚቴ ነን ብሎ የቀረቡ ሰዎች ዘጻት የለውጥ ሪል ስቴት አባልነት ቢኖራቸው ውል ቢኖራቸው በውላቸው መሰረት እንጂ የሚነጋገሩት የሰውን ብር በዚህ አጋጣሚ እኛን በማጠቋቋር ሚዲያ ላይ በመናገር ፊታቸውን በመፍጠር የሰው ገንዘብ አነሰ በዛ እየወሰዱ ነው ያሉት። ነገ ለሚጸጸቱበት ገንዘባቸውን አትበትኑ። ህግና ደንብ አለው፣ ስርዓት አለ። ቅድም እንዳልኳችሁ ይህንን ገንዘብ በየቦታ ከምትበትኑ ምን እያሉ ነው? ሌላ ትልቁ ብራችሁ ተበልቶ የለም ወይ? እነርሱን ከሰን እንድናስመልስ ገንዘብ ክስ ወረቀት ማቻ ደረሰኛ መጀመሪያ ያዋጣችሁትን ገንዘብ ወስዶ ለኛ ክስ የማድረስ አቅም የሌላቸው ሰዎች ህብረት ስራ ማህበሩ ቢሮ ነው እንደ ፍርድ ቤት? ህብረት ስራ ማህበሩ ቢሮ እኮ ፍርድ ቤት አይደለም። አንድ ሰው አቅም ካለው እውነት ካለው ሰነዱን ይዞ ሄደው በፍትሐ ብሔር ህግም ሆነ በወንጀል ከሶ ለኛ ክስ አምጥቶልን ለክስ መልስ መስጠት አለብን። እኛ አሁን ህብረት ስራ ማህበር ሄደናል፣ ክፍለ ከተማ ሄደናል፣ ወረዳ ሄደናል፣ ከተማ ሄደናል። ብትሄዱስ እኛ እንሄድም? እናንተ 7 ጊዜ ብትሄዱ እኛ ህጋዊ ወረቀት ይዘን አንድ ጊዜ እንሄዳለን። ይህንን ማወቅ አለብን። ስለዚህ ማንም ሰው ባለስልጣንም ሆነ ግለሰብ ህግና ህግ ያስተዳድረው። ህግና ደንቡን በጠበቀ መልኩ ወረቀት ነው እኛን የሚገዛል። ለምሳሌ በዚህ አጋጣሚ ከፍተኛ ቦታ የሚጠሩ የቱ ጋር እንደሚሰሩ ቅርብ መግለጫ እንደምንሰጥ ከፍተኛ ፍርድ ቤት ላይ ከፍተኛ ቦታ ፍርድ ቤት የሚሰሩና ከፍተኛ ቦታ ፖሊሲ አካባቢ የሚሰሩ ሰዎች ምንም ሪሲት በሌለበት ምንም ህጋዊ ባልሆነ የሆነ ነገር ሰርቶ ከኔ ጋር ጓደኛችን ድርጅት ተዘግቷል እንዲህ ሆኗል የሆነ ብድር እንዲዘጋጅ እኛ ከጎኒ በምን እንቆማለን የሆነ አወሳሰቡ አዋሳ አዲስ አበባ የሆነ ሰዎች አሉ የሚረዱኝ መሰለኝ የሆነ ፎርማ አስቀምጥ በእርሱ አሳስበኝ ያውቃሉ። እሱ የኔ ስህተት ነው። እሱ የኔ ስህተት ነው። መታረሜ ሲሆን መማረም ሲሆን መፈረሜ ግን ከዚህ በኋላ መልአክ ነኝ ብሎ መጥቶ ወረቀት በኔ ላይ ከስሬ አስቀምጦ ፈርም እዚህ ጋር ቢለኝ ጥቅሜን ሳልወስዶ ምንም አይነት ፎርማ እንደማላስቀምጥ አስተምሮኛል። ተምራ ያም ሆነ ግን በፍርድ ቤት አካሄድ እንላለን። እነዚህ እነን ያደረጉኝ እነን ስርዓት የሰሩ ሰዎች ግን እነሱ ማይጠየቁ ማለት አይደለም። እኔ በህግ የተያዘው ነገር ሂደቱ አንድ ቦታ ከደረሰ በኋላ እንደገና በእነሱ ስምና በእነሱ ስርዓት ላይ ካላፎቻቸው ጀምር እጄ ማመልከቻን እያቀረብኩ ነው። ከዚህ በኋላ ደግሞ እንደገና የሚጠየቀውናል እንጀበል ግልጽ ፎርማ ምስክር ባለበት ሁኔታ ስለሆነ ይሄንን ያደረጉት አይጠየቁም ማለት አይደለም። እንደዚህ ኢቭን በውሸት ሳንቀበል ራሱ ፈርመን የሰጠኑ ወረቀት እስከዚህኛን የማሳሰር ደረጃ ከደረሰ እናንተ እውነትና በእውነት የከፈላችሁ ገንዘባችሁ ድርጅት በህይወት እስካለ ድረስ ብድርና ቆጠባው በህይወት እንዳለ አዲስ አበባ ወረዳ 10 ለሚኩራ ወረዳ 10 እና ለሚኩራ ክፍለ ከተማ እንዲሁም ደግሞ አዲስ አበባ የህብረት ስራ ማህበር ኮሚሽን የመጡ አመራሮች አውቆ ስብሰባ አድርጎ አነጋግሮ አወያይቶ 406 ሰው ማለትም የዘጻት የሪሊስቱ ሰዎችም እንዳጋጣሚ ተጨምሮ ከ290 የህብረት ስራ ማህበሩ ሰዎች ላይ የዘጻት ሪሊስቴት 100 ምናምን ሰው ተጨምሮ በተጨመረበት ሁኔታ ስብሰባ አድርጎ መኖሩ ማረጋገጫችን በብዙ ዶክመንት አረጋግጠን ከተማ ኮሚሽን የመጡ 2 ሰው አመራር አሉ ነበሩ። የወረዳ አመራር ባለበት እንዲሁም የክፍለ ከተማ አመራር
ባሉበት እነርሱ ራሳቸው ሰብስበው ጸጥታ ተከብሮ ቃል ጉባኤ ይዞ ሚዲያቸው ላይ ለቀዋል። ህብረት ስራ ማህበሩ መኖሩ ማረጋገጫ ለኛ ጥሩ። ህብረት ስራ ማህበሩ ኮሚቴ ካለ፣ ህዝብ ካለ፣ አካውንት ካለ፣ የሂሳብ አካውንታችን ካለ፣ ቢሮ ካለ እንዴት ነው ህብረት ስራ ማህበሩ አባላት በሙሉ እኛ ጋር ስለሆነ ነው ወይ ገንዘባችንን ብሎ እኛን የሚያሰቃዩ? ህብረት ፈጥሮ እናንተ ስትፈራረሙ እኮ ህብረት ስራ ማህበሩ ላይ እያንዳንዳችሁ መጣችሁ ከኛ ጋር ውል እንዳደረጋችሁ እና ገንዘብ እንደሰጣችሁ እያንዳንዳችሁ የመጣችሁ ነው እንጂ ገንዘባችሁን መቀበል ያለባችሁ። የእናንተ ቲም መፍጠር ምንኛ ነው የሚገልጸው? ደግሞም ሁከት እንፈጥራለን እናሸብራለን ትላላችሁ። እኛ ያሸበረን ነው እንደ ከእናንተ ሳንቲም የወሰደ ነው። ገንዘብ መውሰዳችን እስካልካደን ድረስ ህብረት ስራ ማህበሩ ዘጸአት ብድርና ቁጠባ ገንዘብ ወስጃለሁ ብሎ ሪሲት እስከሰጠ ድረስ እንዴት ነው እናንተ እኛን እጃችን አጠምዝዛችሁ አስጨንቃችሁ ገንዘባችሁ ለመውሰድ የምታስቡት? ስለዚህ የሰጠናችሁ በፍቅር ነው። ባንክ አስገብታችሁ በእጅ ሪሲት ሰጠናችሁ። የባንክ ሄዳችሁ እንዳስገባችሁ ከእናንተ ጋር ያለው ጉዳይ ከጨረሰን ያ ያስገባችሁ አካውንቱ ላይ እኮ እንደገና መልሰን ብራችንን እናስገባለን። የብድርና ቁጠባዎቹ መልስ ነው የሰጠው። የሪል ስቴቱ በተመለከተ ግን ምን ነው ሌላ ሪል ስቴት ጋር ብትሄዱ በቲም ሄዳችሁ የምትረብሹት ገና ውሉ ቀን ሳይደርስም እናንተን በቀላሉ የምናሸንፋችሁ መንገድ ብነግራችሁ እያንዳንዳችሁ ከኛ ጋር ውል አድርጋችሁ ለምሳሌ ሊበል እኔ ከራሴ ስል ወይም አንድ ሰው ፈቃደኛ የሚሆን የማይቃወመኝ አንድ ሰው ቢጠቀም ሰላሞን ታምሩ እንበል። ሰላሞን ታምሩ የሚባለው ሰው እኛ ጋር ውል አድርጎ በውል መሰረት ገንዘብ ከፍሎ ሄደዋል። ሰላሞን ታምሩ የሚባል ግን አሁን ውሌን አፈርሳለሁ ቢል በቀላሉ ውሉ ፈርሶ ገንዘቡን ይመለሳል። ይህንንም አላደርግም እስከ መጨረሻ ጠብቃለሁ ካለ ይጠብቃል። ግዴታውን ፈጽሞ የዘጸአት ሪል ስቴት ግዴታ ግን ካልፈጸመ ቀጥታውን ሄዶ ይከሳል። በከሰሰው መልክ እኛም ደግሞ መልስ እንሰጣለን። ከዚህ ሌላ ምን አለ እስኪ ንገሩ? ብራችሁ አይጠፋም። ብራችሁ አይጠፋም። ብራችሁም ቢጠፋው ድርጅት ባይኖር ነው። ኃላፊውም ካን ባይኖር ድርጅትና የድርጅት ሀብት ካለ ብራችሁ አይጠፋም። ስለዚህ የምናገለግል ትውልድን እንጠቅማለን ብለን የተነሳነው ላይ እግዚአብሔር ብንፈራ ጥሩ ነው። ስለ ብድርና ቁጠባ ግን አንድ የሚጨምረው ነገር እናንተ ብድርና ቁጠባዎች የተደራጃችሁት ራሱ እኮ በእኛ ቸርች ውስጥ ነው። ሲኤሲ ቤተክርስቲያን ወይም ክራይስት አምባሳደርስ ቸርች ቤተክርስቲያን ወረዳ 10 ቤተክርስቲያን ውስጥ ገብታችሁ እኛ በተደራጀኑ ተጨማሪ ሆናችሁ ተደራጃችሁ። ህብረት ስራ ማህበሩ ወረዳ 10 ላይ ያሉ የተደራጁ ያሉ እናንተ ላው ላይ ተጨመራችሁ ሰዎች መጣችሁ ስለረበሻችሁ የብድርና ቁጠባ ኮሚቴ የምትሆኑ ይመስላችኋል? አትሆኑ። ገንዘብ እኮ ገንዘብ ላይ ገንዘብ ነው የምናገረው። እኛ የወረዳ 10 ህብረት ስራ ማህበሩ አባላት የዘጸአት ብድርና ቁጠባ አባላት ከወረዳችን ውጪ መጥቶ የሚረብሽን ሰው ምን ያህል ገንዘብ ከፍለ ገንዘብን አልከፍላሉ ብድር አልሰጠ ያሉ ብሎ ወረዳ አመራር አነጋግሮ እኛ ጋር ካልመጣ ወንጀል ነው። ስለዚህ በገምላል በዚሁ በህግ በአካል ሳይሆን በእኛ ሳይሆን ህጉና ደንቡ በጠበቀው መልኩ ልናስጠነቅቃችሁ ይገባል። ወረዳ 10 ላይ ተመጡና እኛ ገንዘብ ቆጥበን ብድርና ቁጠባ ለመውሰድ ገንዘባችን ቆጥበን በቆጠበው መልኩ ገንዘብ አልሰጥ አለን የምትሉ ከሆነ እንጂ በቃ የሆነ አጠምዝዘን በቃ ገንዘብ ካበደር በግድም አናበደራችሁ ደንቡና ህጉን ጠብቆ ለእናንተ 500 ሺህ ብር ብድር የምንሰጥ ከሆነ እኛ 500 ሺህ ብርን እናንተ ባትከፍሉ ሽጠን ወይም በህግ ፊት አቅርበን መፍትሄ የምናስፈጥረውና ንብረታችንን የምንጠብቀውን ሲስተም ዘርግተን እንጂ አለዛ ምንም የምናደርገው ነገር የለም። ይሄንን ላረጋግጥላችሁ ፈልጋለሁ።
እግዚአብሔር ይባርካችሁ። በሚቀጥለው ቁጥር 2 ወደ እናንተ የሚመጣው የሰዎችን ሐሳብ እያየሁ ስለሚመጣ የምንቀርብ ይሆናል። ተባረኩልኝ።